በዚህ ምድር ላይ ካሉን ትልልቅ ነገሮች ከምንላቸው አላህ Subhanahu Wa Ta'ala ከሰጠን ነገሮች መካከል አንዱ ትዳር ነው። ትዳር ደግሞ ልጅ ወልዶ ማሳደግ መዳር በሚል ብቻ አይደለም። አንድ ሰው ወደ ትዳር ሲገባ ያላሰበው ከዛ ቤተሰብ እናት ያገኛል፣ እህት ያገኛል፣ ወንድሞች ያገኛል፣ አባት ያገኛል። እሷም ልክ እንደዛው ደግሞ ከናት ከአባትም ከወንድምም ከእህትም እሷም እንደዚህ አይነት እጣዎች ይደርሷታል። ትልቅ ትምህርት ቤት ትልቅ ማህበረሰብ የሚፈራበት ትልቁ ቤታችን ማለት የትዳር ቤት ነው። እንግዲህ አንዳንዴ ደግሞ ካለ መግባባት የተነሳ 30 ዓመት 40 ዓመት ያሳደገ ቤተሰቦቻችን እንድንርቅ ከሚያደርጉ ነገሮች አንዱ በራሳችን ወስነን እንድንርቅ የምናረጋቸው ነገሮች አንዱ ከዚህ በኋላ ወደ ቤተሰብ እሄዳለሁ የምትይ ከሆነ ከዚህ በኋላ አንተም ስለ ቤተሰቦች የምታወራኝ ከሆነ ብለን የምንነጋገራቸው ንግግሮች ትዳራችንን ጥያቄ ውስጥ ይከተልና ያን ትልቅ ህይወት ያሳለፍንበትን ቤት እንድትረሳ ማድረግ እሷን እንዲረሳ ማድረግ ትዳሮቻችንን ከሚያበላሹብን ከባድ ንግግሮች መካከል አንዱ ይሄ ነውና ትልቁን አላህ የሰጠን ስጦታን እናቷን የማግኘት አባቷን የማግኘት እናትን የማግኘት አባትን የማግኘት እድል ከምንም በላይ ትዳራችንን እንዲጠብቅልን ከሚያደርግ አንዱ ነው እንጂ ከቤተሰብ ተራርቆ ከቤተሰብ ተቆራርፎ ቤተሰብን ንቆ ቤተሰብን ተራርቆ መኖር ትዳራችንን ትልቅ ጥያቄ ውስጥ ነው የሚከተን። እንዴት አድርጎ አንድ ሰው እንዴት አድርጋ አንድ ሴት ቤተሰቦቿን